ነገር ግን ዋኖች መምህራን መሆን የሚገባቸው ቀሳውስት ነበሩ። አሁን ይህን የተረዳ ዛሬም የለም። እንኳን ከላይ የተጠቀሰው ችግር የመጣው ከግራኝ መሐመድ ወዲያ ነው። ግራኝ 15 ዓመት ሙሉ ሀገሩን አጠፋው፣ ቤተክርስቲያንን አቃጠለ፣ ካህናቱንም ገደለ። ከዚህ በኋላ አፄ ገላውዴዎስና አፄ ሚናስ አብያተ ክርስቲያናትን ሰርተው ለጊዜው አገልግሎቱ እንዳይታጎል በማለት መጠነኛ ትምህርት የተማሩ ቀሳውስትና ዲያቆናት መቀደስ ጀመሩ። ጌታ ገብረሕይወት ለዚህ ለሥጋው ደሙ ለምእመናን የመዳን ጉዳይ ካላቸው መቆርቆር የተነሳ እንዲህ ይላሉ። ለአቅመ አዳም ወይም ለአቅመ ሔዋን ስትደርሱ ቁርባኑን ተውት የሚባል መጽሐፋዊ ቃል በጭራሽ የለም፣ አይገኝም። ራሳቸው ምዕመናን ይተውታል እንጂ። ይህንን የአበውን ዜና ታሪክ ሕይወት የምትሰሙ ምዕመናን በሙሉ ለሌላው ሸር በማድረግ በማዳረስ ሰብስክራይብ በማድረግ ስራውን እንድትሰሩ በእግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰዎች፣ የመስተዋት ሚዲያ ተከታታዮች በእግዚአብሔር ስም እንደምሰነበታችሁ አሜን። በምሕረቱ በቸርነቱ የጠበቀን አምላክ አበው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለተወሰኑ ሳምንታት አባቶችን እወቅ የሚለው መርሐ ግብራችን በስራ ጫና ምክንያት ትንሽ ተቋርጦ ቆይቷል። ዛሬ እንግዲህ የተለመደውን አባቶቻችን የማስተዋወቅ ተግባር እንቀጥላለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው መርሐ ግብራችን የምናያቸው መምህር ገብረሕይወት ሰይፉ ባህታዊ መምህር ናቸው። ዘደብረ ጽጌ የእሳቸውን ታሪክና አገልግሎት በመጠኑ እንዛክራለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የኔታ ገብረሕይወት ሰይፉ የተወለዱት በ1899 ዓ.ም ጳጉሜን 1 ቀን በቀድሞው ጎንደር ጠቅላይ ግዛት በጸለምት ውስጥ ብልብላ ማርያም የምትባል ቦታ ነው። ወላጆቻቸው አቶ እንግዳ ወርቅና ወይዘሮ የተመኙ ፋንታሁን ይባላሉ። ግን በአባት በእናታቸው ስም አልተጠሩም። የኔታ ገብረሕይወት እድሜ ልካቸውን የሚጠሩት መምህር ገብረሕይወት ሰይፉ በመባል ነው። ነገር ግን መምህር ሰይፉ ወይም ሰይፈ ሥላሴ መምህራቸው ናቸው እና በቀለም አባታቸው ነው የተጠሩት። መምህር ሰይፈ ሥላሴ እድለኛ ሊቅ ስለነበሩ አብዛኞቹ ደቀ መዛሙርቶቻቸው በእሳቸው ስም ነበር የሚጠሩት። ለምሳሌ ብፁዕ አቡነ እንድርያስ ዘገረገራ ወይም መምህር ቀጸላ ሰይፈ ሥላሴ በእሳቸው ስም በመምህራቸው ስም ነው የተጠሩት። መምህር ገብረሕይወት ሰይፉም እንደዛው በመምህራቸው ስም ነበር የሚጠሩት እና እንግዲህ መምህር ገብረሕይወት ለትምህርት ሲደርሱ በዚያው በተወለዱበት አካባቢ አባ ወልደ ኪሮስ ከሚባሉ አባት ዘንድ ገብተው ዳዊቱን ቅዳሴ ማርያሙን ለሥርዓተ ቅዳሴ ያህል የሚያዩ እውቀቶችን ሊቁና የሚያበቃ እውቀት ያህል ተምረዋል። ከዚያ በኋላ ወደ ጃን አሞራ በመሄድ ከመርጌታ ይትባረክ ጾመ ድጓና ምዕራፍ ተምረው እንደገና ወደ ጸለምት ተመልሰው መምህር አክሊሉ ከሚባሉ መምህር የቅኔ ትምህርታቸውን ተምረዋል። ቀጥለውም ይህንኑ ቅኔ ከመምህር ወልደ ኪዳን ከሚባሉ ሊቅ መላልሰው ቅኔውን በሚገባ ቀጽለዋል። በዚያ ዘመን የጎጃምና የጎንደር ሊቀ ጳጳስ ከነበሩት ከብፁዕ አቡነ አብርሃም የዲቁና ማዕረግ ተቀብለዋል። እንደ ሁሉም መምህራን እንደ ሁሉም የአብነት ደቀ መዛሙርት ልማድና ስርዓት የኔታ ገብረሕይወት ከዚያ በኋላ ትምህርታቸውን ለመስፋፋት ከእናት ከአባታቸው ወጥተው ከቦታ ቦታ እየተዘዋወሩ ትምህርታቸውን ቀጥለዋል። በዚህ መንገድ ከሊቄ ቀጸላ ከሚባሉ ሊቅ ገብተው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ እንዲሁም ደግሞ የወንጌል የአራቱን ወንጌል ትርጓሜ ተምረዋል። ከዚያ በኋላ የጣሊያን ወረራ ሊመጣ የተወሰነ ጊዜ ሲቀር ነው እንግዲህ የኔታ ገብረሕይወት ከቦታ ቦታ ንብ አበባ ያለበትን ውሃ ያለበትን ለማር ስራ የሚያገለግሉ ነገሮች ያሉበትን እየተዘዋወረች ለፍታ ወጥታ ወርዳ ፈልጋ ይዛ እንደምትመጣና እንደምትሰበስብ የኢትዮጵያ ቤተክርስቲያን ደቀ መዛሙርትም እንዲህ ናቸው። በዚህ ቦታ እንዲህ ያለ ሊቅ አለ በተባለበት፣ በዚህ ቦታ
የቅኔ፣ የመጽሐፍ፣ የድጓ፣ የቅዳሴ አለ በተባለበት ሁሉ ከቦታ ቦታ እየተዘዋወሩ እንደ ንብ መቅሰም ቋሚ ልማዳቸው ስለሆነ የኔታ ገብረ ሕይወት ከቦታ ቦታ ሲዘዋወሩ የመምህር ሰይፉን ጉባኤ ቤት ሰሙ። ከዚያ በኋላ ወደ መምህር ሰይፈ ሥላሴ ጉባኤ ቤት በመሄድ ከጣሊያን ወረራ ቀደም ብሎ ያገኟቸው ሙሉ የጣሊያን ወረራ እስከሚፈጸም ድረስ መጻሕፍተ ሐዲሳቱን ከመምህር ሰይፈ ሥላሴ ተምረዋል። ከዚያም በኋላ ከመምህራቸው ጋር ሳይለዩ በግቢ ገብርኤል በአዲስ አበባ መንበረ መንግስት ግቢ ገብርኤል መጻሕፍተ ሐዲሳቱን ጨርሰዋል። ድጋሚ ከመምህር ገብረ እግዚአብሔር ሙሉ ሐዲሳቱን እንደገና ከልሰውታል። የኔታ ገብረ ሕይወት የድሮ መምህራን ለቀለም ትጉዎች ናቸው፣ ችኮላ የለባቸውም። አንዴ የተማሩትን ደግመው ደጋግመው መልሰው ከልሰው መማር ልማዳቸው ስለሆነ መጻሕፍተ ሐዲሳቱን እንደገና ከልሰው ተምረዋል። ከዚያ በኋላ ከዶክተር አለቃ አየለ ዘንድ የአቡሻህርን ምስጢር ጠንቅቀው ተምረዋል። እንዲሁም በግቢ ገብርኤል መጻሕፍተ ሐዲሳቱን እያስተማሩ ከታወቁት የብሉይ ሊቃውንት ከመምህር ፊላታዎስና ከመጋቤ ምስጢር ጌራ ወርቅ ጥበቡ የመጻሕፍተ ብሉያትን ትርጓሜ በሚገባ ተምረዋል። ከመጋቤ ሐዲስ ወልደ ሚካኤልና ከብፁዕ አቡነ ዮሐንስ የፍትሐ ነገሥትን ትርጓሜ፣ ከሊቀ ሊቃውንት ሞገስ በታዕካ ነገሥት በዓታ ለማርያም የሃይማኖተ አበውን ትርጓሜ በሚገባ ተምረዋል። የኔታ ገብረ ሕይወት ሀሳባቸው በምናኔ በብሕትውና መኖር ስለሆነ ወደ ደብረሃዊ ቅዱስ ያሬድ ገዳም በመግባት በአባ ገብረ ሥላሴ እጅ ስርዓተ ምንኩስናን ተቀብለዋል። ከዚያም በኋላ ቅስናውንም ቁምስናውንም ተቀብለው ተመልሰዋል። በ1935 ዓ.ም ለጸበል ወደ ደብረ ሊባኖስ በወረዱበት ጊዜ በዚያ ከሚገኙት ከአባ ይትባረክ የደብረ አባይ ቅዳሴን ተምረው በመምህርነት ድረስ ተመርቀዋል። ከዚያ በኋላ እንግዲህ መጻሕፍት ትርጓሜን የማስተማር ስራቸውን ነው የጀመሩት። የመጀመሪያው የመጽሐፍ ማስተማር ስራቸው የተጀመረው በታዕካ ነገሥት በዓታ ለማርያም ገዳም ነው። በዚያ ቦታ ለ9 ዓመት ሐዲሳትና ፍትሐ ነገሥትን በማስተማር ቆይተዋል። የኔታ ገብረ ሕይወት በበዓታ ይህን ያህል ጊዜ ካስተማሩ በኋላ ግን መላ ዘመናቸውን የኖሩበት በሰሜን ሸዋ በሰላሌ ሀገረ ስብከት በደብረ ጽጌ ቅድስት ማርያም ገዳም ነው። እንግዲህ መላ ዘመናቸውን መጻሕፍቱን ሲያስተምሩ የኖሩት በዚያ ቦታ ላይ የኔታ ገብረ ሕይወት ሲያስተምሩ ሌላው እንደሚያስተምርበት አይደለም። ነገሩ ገብቷቸው ተረድተው ነው የሚያደርጉት። ይህንን በቃለ መጠይቆቻቸውም ካረጁም በኋላ ብዙ ልጆቻቸው እየጠየቋቸው የሕይወት ታሪካቸውም በሚዘግቡ መጻሕፍት በተለይ ቀሲስ ከፍ ያለው መራሂ መላከ ምክር ዝክረ ሊቃውንት ካልዕ በሚለው መጽሐፋቸው ላይ የኔታ ገብረ ሕይወትን ታሪክ በሚገባ ሙሉ ታሪካቸውን ጥንቅቅ አድርገው መዝግበውልን እናገኛለን እና በዚያ ተመዝግቦ እንደምናገኘው ነገሩ ተረድቷቸው ነው የሚያስተምሩት። የማስተማር ስልታቸው ትርጓሜ መተርጉም ብቻ እንዳልነበረ ራሳቸው በቃለ መጠይቃቸው ይናገራሉ። እንዴት እንደሚያስተምሩ ከመላከ ምክር መጽሐፍ ላይ እንዲህ ይላሉ። ኃይለ ቃል እየመረጥኩ አስተምራለሁ። አሁን ከትርጓሜው ባለፈ ሄደው የሚሰብኩት ቀሳውስቱን፣ ዲያቆናቱ ለአገልግሎት የሚሆናቸው ሲያስተምሩ ኃይለ ቃል እየመረጥኩ አስተምራለሁ። ወንጌሉን፣ ጳውሎስን፣ ግብረ ሐዋርያቱን አጥኑ እያልኩ አስጠናለሁ። ቅዳሜ ቅዳሜ እዚያ ውስጥ ሆኜ እሑድ እሑድ የሚቀደሰውን ቅዳሴና ወንጌሉን ቀድሜ አስተምራለሁ። ግብረ ሐዋርያትን ትርጓሜውን አስጠናለሁ። ስብከቱን፣ ዳዊቱን ለሚቀድሱት ካህናት አስተምራችኋለሁ። እንዲህ እያደረጋችሁ እያስተማራችሁ ምዕመናንን እንድታሰናብቱ እያልኩ ቅዳሜ ቅዳሜ ሰሞነኞችን ሰብስቤ አስተምራቸው ነበር ይላሉ። እንግዲህ ከወንበሩ ትምህርታቸው ባለፈ ቀደም ብለው እንደ ማህበር ቀለም ለአገልጋዮች ትጥቅ መንፈሳዊ ትጥቅ አስታጥቀው ይልኩ እንደነበረ በሚገባ የሚያሳይ ስልታቸው ነው። በዚህ መንገድ በማስተማር በእውነት የኔታ ገብረ ሕይወትን ያህል የተሳካለት ሰው አለ ለማለት ያስቸግራል። ምክንያቱም ወደ 9 የሚደርሱ ትልልቅ በኢትዮጵያ ቤተክርስቲያን በሊቅነታቸው በቅድስናቸው የታወቁ የተወሰኑት አሁን ድረስ በሕይወት ያሉ
አብዛኞቹ ያለፉ ወደ 9 ያህል ሊቃነ ጳጳሳትን አስተምረዋል። ሊቃነ ጳጳሳቱ ደግሞ ቁጥራቸው ብቻ አይደለም፣ ጥንካሬያቸው፣ ብርታታቸው፣ ሊቅነታቸው እና ለቤተክርስቲያን ያደረጉት ተጋድሎ እያንዳንዳቸው እንደ ብዙ ሰው የሚቆጠሩ ሊቃነ ጳጳሳትን ያስተማሩት የኔታ ገብረ ሕይወት። ለምሳሌ ከሊቃነ ጳጳሳት መካከል እሳቸው ያስተማሯቸውን ያየን እንደሆነ ብፁዕ አቡነ ማቴዎስ፣ ብፁዕ አቡነ ሳሙኤል፣ ብፁዕ አቡነ ታዴዎስ፣ ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ኒቆዲሞስ፣ ብፁዕ አቡነ ጎርጎርዮስ ካል ባለ ራእዩ፣ ብፁዕ አቡነ ኤልሳ፣ ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ ፊልጶስ ይገኙበታል። እንግዲህ ምናልባት አሁን በሕይወት የሚገኙት ብፁዕ አቡነ ቄርሎስ መሆናቸው ነው እና ብፁዕ አቡነ ማቴዎስ። አብዛኞቹ ግን አሁን አልፈዋል። እነዚህን ያህል ትልቅ ሊቃውንት መምህራኑ፣ የገዳማት አበምኔቱ፣ የጉባኤ ሊቃውንቶቹ ቁጥር ስፍር የላቸውም። ከኔታ ገብረ ሕይወት ተምረው ለማስተማር የተሰማሩት ስፍር ቁጥር የላቸውም። የኔታ ገብረ ሕይወት በጣም የሚገርመው ብሕትውናቸው የሚገርም ነው። ይህን ያህል ጊዜ ሲያስተምሩ 200 ብር ትድጎማቸዋለች። በዚያች ልብስ ቀለብ አድርገው ኋላ ሲሸመግሉ ከዚያች ከፍለው ምክትል መምህር አዘጋጅተው ለምክትል መምህር እየደጎሙ ለጤናቸው መታከሚያ እያደረጉ ነው ኑሯቸውን ሲገፉ የነበሩት። ለቤተክርስቲያን ግን ልዩ መቆርቆርና ስሜት ያላቸው አሁን ያለኖች እንኳ ተረዳን የማንለው የተረዱ በጣም አርቀው የሚያስቡ የቤተክርስቲያን ጉዳይ በደንብ የገባቸው እንደነበሩ በቃለ መጠይቆቻቸው እንረዳለን። ትርጓሜ መምህር የግድ ነው ወይ? ትርጓሜ መማር ሁሉ ካህናት መማር አለባቸው ወይ ብሎ አንድ ሰው ጠይቋቸው ሲመልሱ በጣም ይገርማሉ። ከሆነማ መጽሐፉ የሚለው አንድ ካህን ሙሉ ሐዲሳቱን ማወቅ ይገባዋል ነው። ከማቴዎስ ወንጌል እስከ ራዕየ ዮሐንስ ተምሮ ነው ካህን መሆን ያለበት። በአሁኑ ጊዜ ቢያንስ 4ቱን ወንጌል ማወቅ ይኖርበታል። ይህንን ሳያውቅ እንዳይቀድስ ነው መጽሐፉ የሚከለክለው። ቅዳሴውም ፍትሐ ነገሥቱም ዲድስቅልያውም ይናገራሉ፣ ሐዋርያትም ወስነዋል። ስለሆነም በኢትዮጵያችን ሰው ጠንክሮ አይማርም እንጂ ትምህርቱ የሚያስፈልገውማ ለቀሳውስቱ ነበር። ለቀሳውስቱ ከፍ ያለ እውቀት እንዲኖራቸው ነበረ ለመጽሐፉ የታዘዘው። ዛሬ ግን በሀገራችን ቀሳውስቱን ብዛም አይማሩ። ድጓውን፣ ቅዳሴውን፣ አቋቋሙን፣ ዝማሬውን ከፍ ያለ ትምህርት የሚማሩ ደብተራዎች ናቸው። የቀሳውስቱ መምህራን እነሱ ናቸው። እነዛ ደብተራዎች ቅዳሴ የማይቀድሱ የቀሳውስቱ መምህራን ናቸው። በኢትዮጵያ ኪዳኑም መስተውቁንም ሊጦኑንም እንዲህ አድርጉ እያሉ የሚነግሯቸው እነዚህ መርጌቶች ናቸው። ነገር ግን ዋኖች መምህራን መሆን የሚገባቸው ቀሳውስት ነበሩ። አሁን ይህን የተረዳ ዛሬም የለም። እንኳን ያኔ ከላይ የተጠቀሰው ችግር የመጣው ከግራኝ መሐመድ ወዲያ ነው። ግራኝ 15 ዓመት ሙሉ ሀገሩን አጠፋው፣ ቤተክርስቲያንን አቃጠለ፣ ካህናቱንም ገደለ። ከዚህ በኋላ አፄ ገላውዴዎስና አፄ ሜናስ አብያተ ክርስቲያናትን ሰርተው ለጊዜው አገልግሎቱ እንዳይታጎል በማለት መጠነኛ ትምህርት የተማሩ ቀሳውስትና ዲያቆናት መቀደስ ጀመሩ። አንድ ክርስቲያን ከስጋው ከደሙ መለየት የለበትም። ይሄ የኔታ ገብረ ሕይወት የወንጌል ትምህርት ነው፣ የክርስቶስ ትምህርት ነው፣ የቤተክርስቲያን ትምህርት ነው። ለዚህ ነው አሁን ያለው ክርስቲያን ስጋው ደግሞ የማይቀበለው ክርስቲያን ነኝ አይበል የምንለው። ከዚህ የተነሳ ነው። ስጋው ደግሞ ያልተቀበለ ንስሐ ልጅ የያዘውም ካህን እኔም ንስሐ አባት ነኝ ንስሐ ልጅም አለኝ አይበል የምንለው ከዚህ ተነስተን ነው። አንድ ክርስቲያን ከስጋው ደግሞ መለየት የለበትም። በተክሊልም ጉዳይ ቀድሞ በተክሊል ተጋቡ ሲባሉ ወላጆቻቸው ደግሞ ይቃወሙ ነበረ። ቀደም ሲል ተክሊል አድርጎ ስጋውን ደሙን ሳይቀበል የሚቀር አልነበረም። ነገር ግን ተክሊል አድርጋችሁ ስጋውን ደሙን ዝም ብላችሁ ባትቀበሉ ግድ የለም ተብሎ የተጀመረበት ጊዜ ያለ። ይሄ በንጉሱ ዘመን የሆነ ነው። ዛሬ ቆሟል። ማን ነው ተብሎ ተጠየቁት ጥያቄ አዲስ አበባ ቅድስት ማርያም ነው። የፊት አውራሪ በየነ ልጅ ጸጋ የሚባል ሰው የራስ ጌታቸውን ልጅ ሲያገባ ስጋውን ደሙን ሳይቀበሉ ተክሊሉን ብቻ አድርሰው ሰደዷቸው። ከዛ በኋላ በተለይ አዲስ አበባ እንዲህ ከሆነ ምን አለበት ተብሎ ልማድ ሆነ። በቃ ይህን ተክሊሉን እንደ ቆብ የፎቶግራፍ መነሻ አድርገው እስካሁን ድረስ ስጋውን ደሙን መቀበል ቀርቶ ነበረ። አሁን ደግሞ ተከልክሏል ይሉኛል ይላሉ። በእሳቸው ጊዜ ኋላ ላይ እንደገና ቆመዋል። ግን የሆነ ጊዜ ላይ ተክሊል ብቻ አድርገው ያለ ስጋው ደሙ መሄድ ተከስቶ እንደነበረ ይገልጻሉ።
የኔታ ገብረ ሕይወት ለዚህ ለስጋው ደግሞ ለምእመናን የመዳን ጉዳይ ካላቸው መቆርቆር የተነሳ እንዲህ ይላሉ። ለአቅመ አዳም ወይም ለአቅመ ሔዋን ስትደርሱ ቁርባኑን ተውት የሚባል መጽሐፋዊ ቃል በጭራሽ የለም፣ አይገኝም። ራሳቸው ምእመናን ይተውታል እንጂ ሰው ሁሉ በልጅነቱ ክርስትና ተነስቶ ስጋውን ደሙን ሲቀበል ከኖረ በኋላ አካለ መጠን ሲያደርስ እንደ ልቡ ይሆናል። ሕጉን ያፈርስና ዝም ብሎ ትቶ ክርስቲያን ነኝ እያለ ይኖራል እንጂ ስታድጉ አፍርሱ የሚል ነገር እንዴት ተብሎ ይደረጋል? እንግዲህ በዚህ መንገድ የቤተክርስቲያንን ሕይወት የምእመናን የመዳን ጉዳይ በደንብ ተደርቷቸው ነው የሚያስተምሩት የኔታ ገብረ ሕይወት። ከዚህ ያለፈ በጣም ለብዙ ጥያቄዎች መልስ ሰጥተዋል። በተለይ መናፍቃን ኢትዮጵያ ኢትዮጵያ የሚለውን በመጽሐፍ ቅዱስ ሱዳን ብለውታል። ምን ይላሉ ሲባሉ ከየት መጥቶ መጽሐፍ አይል። ይህ እንዳይሆን እኮ ነው አሞናዊ ሳልሳዊዎስ ተነስተው ወንጌሉን ሰፍረው ቆጥረው ዳር እስከ ዳር ይሄን ያህል ኃይለ ቃል፣ ይሄን ያህል ምዕራፍ፣ ይሄን ያህል ንዑስ ምዕራፍ ብለው ቆጥረው አስቀምጠዋል። መናፍቅ እንዳይበርዘው ብለው ነው። አሁን በፍጻሜ ዘመን ተነስቶ መቀየር አይቻልም። ለነገሩ ግን ሱዳን የኢትዮጵያ ግዛት አንድ ክፍል ነው እንጂ ኢትዮጵያ የሚባለው ሱዳን አይደለም ብለው አብራርተው ምላሽ ሰጥተውበታል። በግዕዝም ጉዳይ ግዕዝ ሙቷል ይባላል። የመጀመሪያ ቋንቋ ነው ለሚለው በእሳቸው አገላለጽ የመጀመሪያ ቋንቋ ዕብራይስጥ ነው። ግዕዝ የተጀመረው የባቢሎን ቋንቋ ሲከፋፈል ነው። ከዚያ አንዱ ግዕዝ ነው ይሉና ግዕዝ ሞተ የሚባለው እንዴት ነው? ቅኔ እየተሰጠበት ቅዳሴ እየተቀደሰበት አይሰሙም እንዴ? መጥተው ሞተ የሚባለው እኮ ስራ መስራት ሲያቆም ነው። ይሄው ምዕመናን ያስቀድሱበታል፣ ካህናት ይቀድሱበታል። ስለዚህ በሕይወት አለ ብለው ያስረዳሉ የኔታ ገብረ ሕይወት። የመጻሕፍት ትርጓሜ በየቦታው እየተለያየ ያስቸግራል። ነገሩ ምንድን ነው ሲባሉ እርግጥ ነው በየቦታው አማርኛው ጥቂት ጥቂት ብሂል ይለያዩ ይሆናል፣ ምንጩ ግን አንድ ነው ብለው በተለይ የመጻሕፍት ሐዲሳት ዋና ምንጩ ወልደ ሚካኤል ናቸው። እሳቸው 17 ያህል መምህራንን አስተምረዋል። ገሚሶቹ በድርቦሽ ሙተዋል። መምህር ወልደ አብም በድርቦሽ ነው ሰማዕትነት የሞቱት። የቀሩት ግን ከእሳቸው ወጥተው አስተምረዋል። ምንጩ ግምጃ ቤት ማርያም ነው። አንደኛ አለቃ ካሳዬ በደሴና በግሸን አካባቢ እና አለቃ መንክርን ያስተማሩ ናቸው ይላሉ። ሁለተኛ መምህር ወልደ ሩፋኤል የሚባሉ የሳይን ተወላጅ በትግራይ ጨህ በሚባል ገዳም አክሱም አካባቢ የሚገኘው ጨህ ስላሴ ገዳም በዚህ አስተምረዋል። ሶስተኛው አለቃ ገብረ ማርያም በሰሜን ደረስጌ ማርያም አስተምረዋል። አራተኛው መምህር ወልደ ሚካኤል ዜና ማርቆስ ዘዘና ማርቆስ ጎር ሜዳ ሄደው አስተምረዋል። ዜና ማርቆስ ገዳም መጥተው አስተምረዋል። መምህር ወልደ ጊዮርጊስ የተባሉ እንጦጦ ራጉኤል ሆነው 50 ዓመት አስተምረዋል። ጌታው አለቃ ሀሩ የሚባሉ የነ ሊቀ ሊቃውንት መሐሪ መምህር ደግሞ በአዲስ አበባም በልዩ ልዩ ቦታ አስተምረዋል። በጃንሆይ እልፌ ቤት ኑረው ያረፉ ናቸው። ስለዚህ እነዚህ ናቸው ሐዲሳቱን ያስፋፉት። መምህራቸው አንድ ናቸው። ኋላ ግን አንዱ ሲጨምር አንዱ ሲቀንስ ነው እንጂ ምንጩ አንድ ነው ብለው የመጻሕፍት ትርጓሜ ምንጩ አንድ እንደሆነ በሚገባ አስረድተዋል። ስለ ብዙ ጉዳዮች መልስ በመስጠት በጣም የታወቁ ሊቅ ናቸው የኔታ ገብረ ሕይወት ሰይፉ። እንግዲህ የኔታ ገብረ ሕይወት ሰይፉ በጣም ሲያረጁ ከዚያች ከ200 ብራቸው ቀንሰው ምክትል መምህር ቀጥረው ጉባኤው እያስኬዱ እሳቸው ግን ከደቀ መዛሙርቱ ከልዩ ልዩ መምህራንም ተምረው ከወጡ በአዲስ አበባና በልዩ ልዩ ቦታ በአገልግሎት ካሉ ልጆቻቸውም የሚመጣውን ጥያቄ ተኝተው አልጋ ላይ ሆነው ተኝተው እየመለሱ ይህንን አብዛኛውን ቃለ መጠይቅ ያደረጉት አልጋ ላይ ሆነው ነው። እድሜያቸው ገፍቶ ሰውነታቸው ደክሞ አልጋ ላይ ሆነው ነገር ግን ጥርት ባለ አንደበት ለመናፍቃን ምላሽ የሚሆን ለምእመናን ሕይወት የሚሆን ደቀ መዛሙርቶቻቸው ለመምህራኑ ብርታትና ትጥቅ የሚሆን እንዲህ አገልግሉ፣ ህዝቡ ይቁረብ፣ ካህናቱ ተምሮ ካህን ይሁን፣ ያለዛ ቤተክርስቲያን ትጠፋለች። ካህናቱ ጥቂት ነገር ዳዊትና ውዳሴ ማርያም ኪዳን ብቻ ይዞ ካህን የሚሆኑ ከሆነ ምዕመኑ አካለ መጠን ሲያደርስ ሲጎለምስ ከስጋው ከደሙ የሚለይ ከሆነ ቤተክርስቲያን አለች አይባልም በሚል እያበረቱ እያጸኑ እድሜ ዘመናቸውን ሲያስተምሩ ኑረው በ1996 ዓመተ ምህረት ምናልባት 100 ዓመት ለመሙላት 3 ዓመት ሲቀራቸው 97 ዓመት ሲሆናቸው ጥር 28 ቀን አርፈዋል። ጥር 29 ቀን ብፁዕ ቅዱስ አቡነ ጳውሎስ እና በርካታ ሊቃነ ጳጳሳት በተገኙበት በደብረ ሊባኖስ አጽማቸው በክብር አርፎ ይገኛል። ምዕመናን እንደነዚህ ያሉ መምህራንን አሁንም ይተካልን።
እኛም ዓላማቸውን ተከትለን እንኑር። ስጋው ደግሞ የማይቀበል ምን ያደርጋል? ካህናትም በሚገባ ተምረን ካህናት እንሆን። የአበውን በረከት ያሳድርብን። ይህንን የአበውን ዜና፣ ታሪክ፣ ሕይወት የምትሰሙ ምዕመናን በሙሉ ለሌላው ሸር በማድረግ በማዳረስ ሰብስክራይብ በማድረግ ስራውን እንድትሰሩ በእግዚአብሔር ስም እንጠይቃለን። የአበው በረከት ከሁላችን ጋር ይሁን። ይቆየን። ተረክበ አሰረ